ዛሬ ሳምንታዊ ስንቃችን የምንወስድበት ነው ወይላ ካልሆነ ኹጥባው ሼኹ ጨርሶታል። ግን አንዴ መደጋገፍ ነገር አለና በሳምንታዊ ስንቃችን ላይ አንዳንድ ነገር እንደው እኔም በራሴ አንድ ብሰጥ የሚል ነገር ነው እንጂ አልቆለታል። የጁምዓውን የኹጥባውን ጭብጥ ነው ማስጨብጣችሁ። ምን ግን በሌላ አንግል ኹጥባው በአጠቃላይ ትኩረት ያደረገው ቀደም ብዬ ነገር ከመናገሬ በፊት ትኩረቱ እርስ በርሳችን ያለንን ግንኙነት የሚነካካ ነው። ትልቁ አላህ የሚፈልገው ነገር ከራሱ ጋር ካለው ግንኙነት የበለጠ ፈራኢዶችን ከመስራት ከኢማን በኋላ ከባሮችህ ጋር ያለውን ግንኙነት ነው አላህ የሚፈልገው። ከባሮችህ ጋር እኔ ከፈጠርኳቸው ፍጥሮች ጋር ከትልቅ እስከ ትንሽ ያለህ ግንኙነት ምንድነው ነው ትልቁ ሚዛን። አስቸጋሪም የሆነ ነገር እኛ እርስ በርሳችን ያለን ግንኙነት ነው። ትኩረቱም ይሄ ነው። አንድ ነገር ልንገራችሁ። አላህ Subhanahu Wa Ta'ala ለአላህ 99 ስሞች አሉ ተባለ። ነብያችን ናቸው ያሉ 99 አይደለም። የአላህ ስሞች ቁጥር የላቸውም። ግን እነዚህ 99ኙ ኤክሰፕት የተደረጉ ናቸውና እነዚህ 99ኙ ስሞች ያሐፈዘ ሰው አሉ ነብያችን ሰለላሁ ዐለይሂ ወሰለም دخل الجنة የጀነት ሰው ነው አሉ። ትኩረቱ ስም ማሐፈዝ አይደለም። ዛሬ ያፈዛለሁ ነው ትልቅ ምስጥር አለው። 99 ስም ከማሐፈዝ ነው ከተባለ ቁጭ ብያው ስማርት የሆነ ሰው 99ን ሐፍዘው ያ ረህማን ያ ረሂም ያ ገፉር ያ ከሪም ብሎ አሁን ያፍዛታል። ያ ገፉር ያ ረህማን ረሂም አሁን ያፍዛታል። ምስጥሩ ዙጋ አይደለም። ከዛ የላቀ 99ን ሐፍዘ ጀነት ገባ ነው ዋናው ነገር። እነዚህ 99ኞቹ ላይ ረሂም አለ። ኢነላህ ገፉር ቢስሚላሂር ረህማኒር ረሂም ብላችሁ ይጀምራላችሁ። ረህማን ረሂም ማለት ለሰው አዛኝና ሩህሩህ ማለት ነው። ከሪም አለ፣ ቸሩ አለ፣ እንደው ገፉር አለ፣ አፍ አድራጊ አለ፣ ረሂም እንዳለ ቁርአኑ ላይ አላህ ያው አጨራረስ በሙሉ እኔ ገፉር ነኝ፣ እኔ ረሂም ነኝ፣ እኔ አዛኝ ነኝ፣ እኔ ከሪም ነኝ። እነዚህ አላህ ባህሪዎችን ሰው ልጆች እንዲላበሱ ነው አላህ የሚፈልገው። ይሄን ካልቻል 10 ጊዜ 1000 ጊዜ ብትፈዝ ዋጋ የለው። ከባዱም ይሄ ነው። ይሄ ሲደረግ ደግሞ ረህመት አላህ ላንተ ረህመት አጃ የለው። አላህ ላንተ እዝነት ጉዳይ የለው። እዝነት ጉዳይ አፍባይነት ሁሉ ከማን ጋር ነው? ከመክሉቃቶቹ ጋር ነው። አብሬ ከምትኖረው እንዳለ የተነሳው ነገር ኹጥባው ላይ ነው። ከሌሎች ጋር ያለን ግንኙነት ምንድነው? አላህ የሚፈልገው ጀነት ትገባላችሁ ታላው እነዚህን የሱን ባህሪ ስንላበስ ነው። የዚህ ሁላ መነሻ በላው ግን እነዚህ ባህሪዎች ያለመላበስ ለሰው ልጆች ከትንቅ ለሌሎች ፍጥራኖች በሙሉ ካላዘን እኛ አላህ እንደሚያዝነው ፈጣሪ የሱ እዝነት የላቀ ነው። እኛን ግን ካልተመላለስ ካልተመሰስ የተቻለን ያክል የአላህን ባህሪ እነዚህን ጥሩ ባህሪዎች ካልተላበስ ቸርነታችን መጣላታችን ቀርቶ መዋደዳችን ሹፉ አንድ ነገር ሰግጬ ልንገራችሁና ወደ ዋናው ነገር ከመግባቴ በፊት ያ ፍጥራኖችን ብትወደንት ሳሊሁንም አይከፋም ጣሊሁንም መጥፎንም ብትወድ ኢባዳ አይነት ነው። ትልቁ ኢባዳ ነው። አላህ Subhanahu Wa Ta'ala يتحبب إلينا هو نفسه ኃይለኛ ኃያል ሆኖ አላህ Subhanahu Wa Ta'ala ጨፍጫፊ ሆኖ ቀሃር ሆኖ ጉልበት ያለው ግን በጉልበቱ አይተከምም። ሁሉ ነገር በእጁ ይበቃለት ለማንም ሐጃ የሌለው ሆኖ ግን ሁሉ ጊዜ የተወደዱ ኢለይና የኛን ፍቅር ይፈልጋል። ይሄ ለኛ አሰማ እንድንፈቃቀር እንድንዋደድ ፍቅር። ስለዚህ አላህ Subhanahu Wa Ta'ala ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله እናንተ ባሮች ሆይ በወንጀል ተጨማለቃችሁ ይላል። ሰራዎችን አይደለም ሳሎችን በጀንበረክ የተጨማለቃችሁ ባሮች ሆይ ኑ ወደ እኔ ተመለሱ፣ ከኔ ተስፋ አትቁረጡ። ረሂሙን ወባ እኔ ረሂም ነኝ ማለት ወደ እኔ ቁርአኑ በሙሉ በዚህ ነው። እኔ ገፉር ነኝ ይላል። እናንተ እኔ አፉው ነኝ ይላል። ምን ማለት ነው? ወደ እኔ ኑ ነው ይለምነናል። እኛ ታዲያ ሰው ብንሆን አፍባይነትን ብናበዛ ሰው ባናካ በላውን ባንፈልግ እንደ ሁሉ ጊዜ ተጠቃሚዎች እኛ ነን። ኢባዳ ትልቁ ኢባዳ ነው። ይሄ ቀርቶን ነው ከዋና ከዋጅቦቹ በስተቀር ብዙ የምታደርጋቸው ነገሮች ከመክሉቃቱ ጋር ያለ ከባህሮቹ ከበተለይ ከተከበረው የሰው ልጅ ጋር ያለው ግንኙነት ካላማረ ምንም ዋጋ የለው። ለዚህ ነው አላህ Subhanahu Wa Ta'ala ተወደዱ ወገድኛ መወደድን ፈልገው አንድ ደግሞ ትልቁ ከነዚህ ሁሉንም የሚያጠፋ ለሁሉም የሚያነሳስ ሲደረግ የነበረው ነሚማና ጊባ የተባለው ነው። ለሰውን ማቆራረጥ እዛ መሄድ እዚህ መሄድ የሰዎችን አውራ መፈለግ ይሄ ሁሉ ጀማዓ በሸሪዓ የተደነገገው እርስ በርሳችን ሰላማዊ ኑሮ እንድንኖር ነው። በገበያ ደረጃ ላይ ያቢዕ አሐዱኩም አላ በይ አኺ በግብይት ላይ አትገባዩ። አንዱ እየሸጣያል መርካቶ ሄዱ ናና ጋሽ ሶስቱ ሙስሊሞች ናቸው ኮፊያ ጥሏላ ማጠብጥሎ ነደና ወደኔና ማንን ትገዛለህ አንተ? ይሄ ጥላቻን የሚያመጣ ነው። ግብይት ላይ ሽያጭ ላይ የሽያጩ ደግሞ ከዚህ ጋር እየተግባባ ደላላነቱ እኔ በዚህ ሸጥልሃለሁና ልሸጥ የነበረውን ሰው አንዱ ቤት 10 ሺህ ብር የሚገዛ ከሆነ 11 ሺህ ብር ገዛለሁና
በዛ ቢማ በሌላ ግንኙነት ደግሞ ወላ يخطب بعضكم على خطبة اخي خطبة عند ሴት ድሮ አሁን በስብሰዋልና ሴት خطبة በሚያደርግበት ጊዜ እሱ እስከምተው ድረስ አትከተል خطبة ይሄ ሁሉ በቃ ሰላም እንድንኖር ነው። አሁን ግን የጨረሰን በዚህ በተቃራኒ ምቀኝነት ነው። እጅግ በጣም አደገኛ ለዚህ ሁሉ የሚያነሳሳን አደገኛ በሽታ ከምንም በሽታ ጋር የማይመጣጠን ከሁሉም አካልን የሚበላ ሰውነትን የሚበላ ሁሉን የሚበላ አጅርን ጨርሶ የሚበላ አይነት በሽታ ነው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ደበ ኢለይኩም ዳኡል ኡመም ከቀዳሚ የቀደሙ ሰዎች በሽታ ወደ እናንተ እየተንከባለለ መጣ። وهي الحالق قالوا السو አጭዳ ትጨርሳለች لكن የምታጭደው ጻጉርን ሳይሆን ዲንን ነው የምታጭደው ነብያችን ሰለላሁ ዐለይሂ ወሰለም وهي الحسد ምቀኝነት ለዚህ ሁሉ የሚነሳሳን ምቀኝነት ነውና እባካችሁ ይሄ አጅራችን ምንም እየመቀኘ የሴቶቻችንን እንደው ሰላም ሰው ሲያገኝ ደስተኛ አባል ነው እስቲ እንኳን አገኘ ማለቱ ቢቀር ውስጣችን ደስታ ነው ሀብት ሲያገኝ ምን ሲያገኝ ስልጣን ሲያገኝ ስንቶቻችን ደስተኛ የሚሆነው ምድር ላይ አላህ ለሰጠው ምን አገባ አንተ ሁለተኛ አጅራችን የሚጨርሰው ሰርተ ሰላቱንም ሰርተ እነንም ሰርተ ሁሉም ገደል ግባ ነው። ማን ነው ሰላማዊ ሰው ሲያገኝ ደስተኛ ነው ወንድሙ ሲያገኝ ደስተኛ ነው እንደ ጎረቤቱ ሲያገኝ ደስተኛ ነው አባቱ እንደው ሰው በአጠቃላይ ሰው አንድ ነገር ሲያገኝ ስንቶቻችን ዱማን ነው ነገር የለም። ለዚህ ነው አይደለም አካልም ይጨርሳል በሽታም የአካል በሽታም ነው። ለዚህ አንድ ምሳሌ አንድ ዓሊም ይናገራሉ። አንድ ኢማም አልገዛሊ የሚባል ሰው አለ ባላገር ሲሄዱ አንድ በዘጠና 120 ዓመት እድሜ ያለው ሽማግሌ ያገኛሉ። 120 ዓመት እንደዛም ዘንድሮ እንደውም ተው ያሁኑ ወጣቶች 40 ዓመት አልቆላቸዋል። ሽበቱን አያችሁ 40 ዓመት 45 ዓመት خلاص የድሮ ግን 120 ሆኖ ነሻጣ ያለው በጣም አክቲቭ የሆነ ሽማግሌ ያዩና እድሜው ግን የቆየ ወደ 120 መሆኑን ያሳውቃል። በጣም ነሻጣ አክቲቭ ናቸው። ያ ሼህ ስንት ነው ተመት እድሜው ስንት ነው 120 ዓመት ተዳንዲ ነሻጣው አንደ ወጣት የሚንቀሳቀሱበት ምንድነው ብሎ ስላቸው ተረክቱል ሐሰብ ወበቂ الجسد እኔ ህዝብ የሚባል ነገር ምቀኝነትን አስወገርኩና አላህ አካልን ሰላም አድርጎ እስከዛሬ ወጣት 120 ሰው እንደ ወጣት እንቀሳቀሳለሁ ነው። አካልን ይበላል እንዲሁ አጅራችን ይበላል። ታዲያ በምን እንኖር? አጅርም ለቂያም ለወንበር ቂያም በላ ከሆነ ለመኖርም በላ በሽታ ከሆነ በምን እንኖር? ስለዚህ ባካችሁ ማድረግ ያለብን ከሰው ግንኙነታችን ከአላህ ጋር ያለን ግንኙነት ከኢማኑ በኋላ ትልቁ ማየት ያለብን ትኩረት መስጠት የሚገባን ከሰዎች ጋር ያለን ግንኙነት እንዴት ነው ብለን እንገምት። ቁጥባ ላይ የተነሳው በአንድ ነገር ተናግሬ